ሽንታም ሰካራም አቅሉ በጫት የተበከለ ትንፋሹ በጫት የገማ የሆነውን ሰው ተጠንቀቁትና ከእፎይ ከተባለ መልካም እኚህ ታላቅ ሼክ እንግዲህ በእድሜ ታላቅ የሆኑ ለምን እስልምና አስተምሮቱን ገለጥክብኝ በሚል እንዴት እንደሚሳደቡ ታዝባችኋል። ደግሞም እንዲህ ብለዋልና ምላሽ ይሰጣልን አላችሁ እኮ የምትናገሩት እንደናንተ ቆሞ ሻወር እንዲወስድ ፈለጋችሁ ልብሱን ሁሉ እንዲያበሰብስ ልብሳችሁን እያበሰበሳችሁ በቁም እየሸናችሁ እንደግመል ማኑላችሁ ላይ እየረጫችሁ ነብይ ማኑላችሁ ላይ እየረጫችሁ ናችሁ። እፎይ መሰሎች ማለት ነው። መጠጥ እየጠጣና አረቄን እየጋትክ እየገባ ሚስቴ ላይ እየተፋ እየደበደብካት እያደርክ ያስታወቅከውን እንኳን ጧት ማጠብ የማችል ዝፍ ይወክ ነብዩን አለይሂ ሰላም። መልካም እኚህ አባት እንግዲህ አያቴ ይሆናሉ። ታላቅ ሼክ ናቸው በእድሜ። ነገር ግን የሚናገሩት በጣም አጸያፊና የወረደ ንግግር ነው። እላይህ ላይ ትሸናለህ፣ እላይህ ላይ ትረጫለህ የሚሉ ንግግሮችን ከኚህ አባት የሚጠበቅ ነው። እንግዲህ እላዩ ላይ የሚሸና ወይንም የሚረጭ ማን ነው ካላችሁኝ የሙተሊብ የልጅ ልጅ የአብደላ ልጅ ሙሐመድ የእርሶ ነብይ እንደሆነ በመረጃ ላሳየዎት። ሱነን አናሳይ 296 ላይ አይሻ እንደተረከችው I used to scrub the janaba on another occasion. She said the semen from the garment of the messenger of Allah ትላለች። ካላ መልእክተኛ ልብስ ከሙሐመድ ላይ ስፐርሙን እፈትግለት ነበር ወይንም ጀናባውን እጠርግለት ነበር ትላለች። ስለዚህ ስፐርም ልብሱ ላይ የሚረጭ እኔ ሳልሆን የእርሶ ነብይ ወይንም እርሶ የሚከተሉት ነው የሚሆነው። እንደምትከተሉት ይሄንኛው ኡስታዝ ደግሞ ስፐርም እንደሚፈተግለት ነብዩ በራሱ አንደበት የተናገረውን ስሙት። መንይ የሚባለው ነገር ማለት ነው ፍትወተ ጠብታ ስፐርም በጣም አሳፋሪ ነገር ነው አይደለም? አንድ ወንድ ልጅ በተለይ ይህ ግለሰብ ታዋቂ ነው ብላችሁ ብታስቡት ሰው ያንን በተመለከተ ስለሱ ቢነገር ያሳፍራቸዋል አይደለም? ቤተሰቦቹ ረሱላህ ሰለላሁ ዐለይሂ ወሰለም ህይወት ታሪክ ላይ ግን ያ አይደለም። እናታችን አይሻ ሰሂህ በሆነ ሐዲስ ላይ ረሱላህ ሰለላሁ ዐለይሂ ወሰለም አንዳንዴ የመንያቸው ልብሳቸው ላይ ደረቅ ሆኖ አየውና በእጄ እፈትገው ነበር ትላለች። ይሄ ሲራ አካል ነው። መልካም እንደሰማችሁት ልብሱ ላይ የሚረጭ እኔ ሳልሆን የእናንተ ነብይ ሙሐመድ ይባላል። ልብሱ ላይ ይረጫል፣ አይሻ ትፈትግለት ነበረ። በሱም ደግሞ ጸሎት ሊያደርግ ይሄድ ነበረ። ተፈትጎለት ነጠብጣቡ ስፐርሙ ልብሱ ላይ ያለ ማለት ነው። ጓደኞቹ ደግሞ ሴጋ ይመቱ ነበረ። ሐጅ እያደረጉ ስፐርማቸው ይንጠባጠብ ነበረ። ስለዚህ እላዩ ላይ የሚረጨው እኔ አይደለሁም ነብያችሁ ነው። ሌላኛው እየጠጣ እየተፋ ሚስት ላይ ምናምን ስላላችሁ የቤት ትልቅ ሰው ኖት፣ ተሞክሮ ካሎት የራስዎትን ተሞክሮ ማውራት ይችላሉ፣ እንደዛ የሚያደርጉ ከሆነ። ምክንያቱም ቁርአኑም ሐዲሱም ሴትን ላይ መምታት ስለሚፈቅድ ማለት ነው። ከዛ በዘለለ የነብዮትን ልምምዶች ወደኛ ባያመጡ መልካም ይመስለኛል። ባቢሎን በእስልምና የውሸት ፋብሪካ የሆነውን ኡስታዝ አንድ ያዳምጡት እና ከራሱ ኡስታዝ ወይ ጋር እንዴት እንደሚላተም ላሳያችሁ። ማንም ሰው እዚህ ጋር መጥቶ ግንኙነት አድርገዋል ያለ ሰው ሙስሊምም ሆነ ክርስቲያን ስህተት ነው። እያሳየውን ሐዲስን በተደጋጋሚ እያሳያቸው ነው። የለም እኛ ሐዲሳችንን ይሄን አረበኛውን እያሳየናቸው ነው። ታቻለ አይደል? መልካም። ይሄ ኡስታዝ እንግዲህ በቀን 2-3 ሚስቱን በተለያየ ፕሮፋይል ክርስቲያን እያደረገ የሚያሰልም ነው። ከዛ በተረፈ ግን ያለው ሁሌም መዋሸት ነው ስራው። አሁንም እንደሰማችሁት አይሻን ሙሐመድ በ9 ዓመቷ አልተገናኛትም እያለን ነው። የራሱ ኡስታዝ ምን ይለዋል? ይመልስልን። ረሱል ሰለላሁ ዐለይሂ ወሰለም አይሻን በ6 ዓመቷ ነው ያገቧት፣ ግን ለመድረስ የደረሱባት በ9 ዓመቷ ነው። 3 ዓመት የቆዩበት ምክንያት እንደተባለው ለአቅመ ሐዋ ደርሳ ሉብሪኬሽን ማቴሪያል የሚባለው ነገር እንድታመነጭ ይጠበቃል። ያ ደግሞ የማመንጨቷ ምልክቱ ዋው። ይሄኛው ኡስታዝ ደግሞ ሙሐመድ አይሻን በ6 ዓመት አግብቷት ስትደርስ በ9 ዓመቷ ደረሱባት ይለናል።
ደረሱባት፣ ተገናኟት ይለናል። ማንኛው ነው ትክክል? እስልምና ለውሸት አይቆምማ። የመጀመሪያው ኡስታዝ እንዳያችሁት እስልምናን በውሸት ሊያቆመው። አንድ ኡስታዝ እንድገም። ሳዳት ከማልን ታውቁታላችሁ። ሙስሊም እስከሆኑ ድረስ ሴት ልጅ እኮ ኪሎ አይደለም የምትሸከመው። ቢሆን ኖሮ በ9 ዓመቷ አኢሻን ረዲየላሁ አንሃ የእኛ ነቢይ ሲያገቧት ኪሎቸው በከበዳት ነበር። የኪሎ ጨዋታ አይደለም። ማን ደረት ላይ ነው የሞቱት? ምን አይነት ፍቅርስ ነው የሰጧት? ክርስቲያኖች ሲናገሩ እንዳትፈሩ። በ6 ዓመቷ ታጨች። የወር አበባ አይታ ስጠነክር በ9 ዓመቷ ግንኙነት ፈጸሙ። ማን? 50 ዓመት የሞላቸውን በለው 60 ዓመት የሞላቸውን በለው ማን? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። 200 ኪሎ እኮ ኩንታል አይደለም የወደቀ። ሳዳት ከማልም እንደሰማችሁት በ6 ዓመት አግብቷት ነቢዩ አይሻን በ9 ዓመት ግንኙነት ፈጸሙባት ይላል። ምናልባት ሳዳት ከማልም አረብኛ የማይችል ማሀይም ወይንም ደግሞ እስልምናን የማያውቅ እሱ እንደሚለው የመጀመሪያው ኡስታዝ እንደሚለው ቀጣፊ ሆኖ ይሆን? ቀጣፊ ከሆነ በነቢዩ ላይ የሚቀጥፍ ደግሞ ነቢዩ እንደተናገረው በእኔ ላይ የሚዋሽ ገሃነም ይገባል ብሏል። ይኸው እና ሁለቱ ኡስታዞች ገሃነም ከሚገቡት ናቸው ማለት ነው ወይንስ በውሸት እስልምናን ለመጠገን እየሞከረ ነው የመጀመሪያው ኡስታዝ? ሶስተኛ እንድገምላችሁ። እሱ ጋር ቁጭ ብሎ የነበረው ምን ብሎ እንደነበረ እናስታውሰው። አንድ ሴት ነች የጠየቀችው፣ እሱንም እነኛ ነው። አድምጡት። ነገሩ ከአይሻ ጋር ከሆነ የሚሄደው ስለዚህ ስለ ጂማ ከሆነ ጂማ እሷ ኢንዲዩር ማድረግ ትችላለች የሚል ቴክስት አንድ አይደለም፣ በጣም 10 ቴክስቶች አሉ። ባይዘይ ኢቨን እስላም ዌብ ላይ ራሱ በግልጽ ተቀምጠዋል። ምድሮ የሚለው እስላም ዌብ ላይ ወማዕሉሙን አነ ነቢይ ሰለላሁ ዐለይሂ ወሰለም ለም የድኹል አይሻ ረዲየላሁ ዐንሃ ኢላ ባዕደ አን በለገት ይላል። ወማዕሉሙን የታወቀ ነው አነ ነቢይ ሰለላሁ ዐለይሂ ወሰለም ለም የድኹል ቢአኢሸቲ ረዲየላሁ ዐንሃ ኢላ ባዕደ አን በለገት፣ ወደ እርሷ አልገቡም ከደረሰች በኋላ ቢሆን እንጂ ይላል። ከደረሰች በኋላ ቢሆን እንጂ ወደ እርሷ አልገቡም ይላል። ወደ እርሷ አልገቡም ሲባል ከምን አንጻር ነው መሰለሽ? ከትዳር አንጻር አይደለም። ወደ እርሷ መግባት ታውቂያለሽ ብዬ አስባለሁ። ከኢንተርኮርስ አንጻር ነው። እዛ እንግሊሹ ምንድን ነው የሚለው መሰለሽ? ኢትስ ናውን ዛት the prophet sallallahu alaihi wasallam may God bless him and grant him peace did not consummate the marriage with Aisha. ኮንሱሜት ብሎ የሚያስቀምጠው እንግሊሹ ላይ አክቹዋሊ ብሉጉን ነው እንትኑ ነው ዱኹሉን ነው መግባት ግንኙነት ማድረጉ ነው። until she reached puberty and was ready for sexual intercourse ሊልጂማ ይላል አረብኛው ላይ ራሱ ባይዘይ ኦኬ ለጂማ ብሎ ሊትራሊ ቃሉ አለና until she reached puberty and was ready for sexual intercourse ይላል። ማለትም ለሴክሹዋል ኢንተርኮርስ። መልካም። ይህንኛውም ኡስታዝ እንደሰማችሁት አስቀድሞ የተናገረውን ረስቶት ነው መሰለኝ ገስት ላይ እሱ ጋር ያኛው ሲቀጥፍ ላለመቃወም ዝም ብሏል። ዝም ሜሬጅ ኮንሱሜሽን የተካሄደው አይሻ ስትደርስ ነው ብሏል። ይሄ ደግሞ በብዙ ሐዲሳት እንደተገለጠ ተናግሯል። ስለዚህ እኔ አንደኛውን ሐዲስ ላንብብ እሱ ካላቸው ውስጥ ማለት ነው። ሳሂህ ቡኻሪ 5134 ላይ ናሬትድ አይሻ እንደተረከችው that the prophet married her when she was 6 years old and he consummated his marriage when she was 9 years old. በ6 ዓመት አገባት። ከዛም በ9 ዓመቷ ላይ ደግሞ ሜሬጅ ኮንሱሜሽን ሆነ። ገቡባት ማለት ታውቂዋለሽ፣ ወደ ቤት ማስገባት አይደለም። ገቡባት ማለት ግንኙነት አደረጓት ማለት ነው ብሎናል ኡስታዙ። ስለዚህ ግንኙነት ያደረጓት በስንት ነው? በ9 ዓመቷ ነው። እና ያኛው ኡስታዝ ሲዋሽ ገስት ላይ ትንፍሽ ያላለው ይሄንኛውስ ለምን አፍሮት ሼምዞት ወይንስ እስልምናን በውሸት ይታደግልም ብሎ ነው? በዚህ መሰረት እነኚህ ኡስታዞች ሶስቱ ትክክል ከሆኑ የመጀመሪያው ኡስታዝ ሐሰተኛ ይሆናል። የመጀመሪያው ኡስታዝ ደግሞ ትክክል ከሆነ እነኚህ ሶስቱ ሐሰተኛ በነብዩ ላይ የቀጠፉ ገሃነም ከሚገቡት ይሆናሉ ማለት ነው በራሳቸው። በዚህ ሐዲስ መሰረት እስልምና ያለ ውሸት አይቆምም ማለት ነው። ይህ ቪዲዮ ሼር እያደረጋችሁ አሳዩ። እስልምና በውሸት ላይ የተመሰረተ እንደዚህ በውሸት ሊጠግኑት የሚሞክሩ እንደሆኑ በተለይም ይሄንኛው ኡስታዝ በተለይም በቀን 3 የገዛ ሚስቱን ፕሮፋይል እያስቀየረ
ክርስቲያን ነኝ እያስባለ ሻዳሚያ ሲይዛት እስልምናን በሐሰት ሊታደገው እየሞከረ ነው። ብቻ ይሄ ብቻ አይደለም፣ ግጭቶቹ እዚህ ንጽጽር ከሚሰሩ ጋር በመዓት ነገር ተጋይቷል። ቪዲዮ እናንተም ላኩልኝ፣ እሱን ቀጣይ እያሳየን ለራሳቸው ማስተማሪያ እስልምናን ማውጫ እንጠቀምበታለን። ከጽሁፉ ይልቅ እነዚህ እንደሚዋሹ በደንብ በማሳየት እንጠቀምበታለን። ለምሳሌ እኛው የቅድሞ ኡስታዝ እስላማዊ ብን ተጠቅሞታል። እዛ ላይ በ9 ዓመቷ ግንኙነት እንዳደረጓት ይናገራል። ኢብን ሳድን ጠቅሷል። ኢብን ሳድን ከጠቀስክ ቴንኪው፣ እሱንም እንጠቀመዋለን መጽሐፉ ማለት ነው። ካሁን በኋላ እፎይ ለህግ ይቅርብ የምትሉ ሰዎች ቅድሚያ እነዚህን የእናንተው ልጆች ለህግ አቅርቡና ከዛ በኋላ እፎይን የምርም ወንጀል ሰርቶ ከሆነ ለህግ ማቅረቡን እኛም እንተባበራችኋለን። እስኪ አርምጣቸው እነዚህ ልጆች። እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። ስለዚህ ኢየሱስ ክርስቶስ እዚህ ጋር በሁለቱም ዋጅቷል ማለት ነው። ውሸት ደግሞ ዲያብሎስ የሚያደርግ ከሆነ ኢየሱስ ክርስቶስ ዲያብሎስ ነበር። በመቀጠል ደግሞ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላ በሽተኛ፣ የአእምሮ ችግር አክል የነበረበት ሰው ነው ማለት ነው። ስለዚህ ይሄ በዚህ ሰውዬ መመራትን በፍጹም የሚቻል ሰው አይደለም። ስለዚህ ነው ሰዎች ክርስቲያኖች አሁንም የኢየሱስ ክርስቶስን እብደት ለማስቀጠል እየተሯሯጡ የሚገኙት ማለት ነው። ወሰላሙ አለይኩም። ክርስቲያኖች እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ኦሆላና ኦሆሊባ ሸርሙጦች ናቸው። እግዚአብሔር አግብቷቸዋል፣ ልጆች ወልዶባቸዋል። መልሱን አምጣ። ዝሙት ነው አይደለም? ይሄ አስወጣው። ይሄንን ባለጌ ዝሙት ነው አይደለም? አንተ ባለጌ ደደብ፣ የመጨረሻ ውሻና አንተ እኮ እኔ ልክ ነግሬሃለሁ ቴሌግራም ላይ ተመልከት። እዚህ ጋር እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ይሄንን በወንጀል በእርግጥ ይሄንን የሚወነጅል የሆነ የፍትሐ ብሔር ህግ አለመኖሩ ነው እንጂ ይሄ ወንጀል ነው፣ ያስከስሳል አላችሁ ነው። ያንተ አምላክ ኢየሱስ ለአንድ ሰዓት ያክል ከንፈር ስሟል፣ የትልቅ ሰውን ከንፈር። ያንተ አምላክ ጌ ነበረ፣ ወንድ ለወንድ የሚሳሳም ማለት ነው። ገድለም አጽዮን ማማይ አንቺ የሸርሙጣ ልጅ እፎይ ለህግ ይቅረብልን የምትሉ አካላት ቅድሚያ እነዚህን ሰዎች ለህግ እንዲቀርቡ አድርጉ። እጅግ በጣም ለበርካታ ዘመናት በእስልምና ያሉ በጣም ብዙ ሰዎች ክርስትናን እጅግ በጣም ሲነቅፉ፣ ሲያንቋሹ፣ ሲሳደቡ ኖረዋል። በዚህም ዘመን ልክ እንደዚህ እየተሳደቡ ነገር ግን እነርሱ መጽሐፍቶቻቸውና ትምህርታቸው ሲነካ አትንኩብን፣ ለህግ ይቅረብልን፣ ካልተገደለ የሚባለው ነገር ፍጹም ሊቀር ይገባል። ይሄ እጅግ በጣም የቀረ በዚህ በ21ኛው ክፍለ ዘመን ድረስ እንዴት እንደመጣ ራሱ አላውቅም። የእኛ እምነት አይነካ፣ እኛ ግን ስለ እናንተ ሃይማኖት እንደፈለግን እናወራ ማለት ምን ማለት እንደሆነም አይገባኝም። ያንተ እምነት የሚከበረው የኔን እምነት ስታከብር ነው። የኔን እምነት እየሰደብክ የኔን ጌታ የማመልከውን አምላክ እየሰደብክ አንተ ግን እምነትህ ሲነካ፣ አንተ ግን ስለ እምነትህ ሲወራ ካልተገደለልኝ የምትል ከሆነ ይህ ፍጹም ጤነኝነት አይደለም። ያለነው ኢትዮጵያ ውስጥ ነው። ኢትዮጵያ ደግሞ ህገ መንግስታዊ ሀገር ናት። ኢስላሚክ ስቴቶች ላይ ሄዳችሁ ይህንን በእስላም ህግ የምትመራ ሀገር ላይ ሄዳችሁ ይህንን ህግ ማስከበር ትችላላችሁ። እኛ ብቻ ስለሌላው ሃይማኖት እንደፈለግን እንሳደብ እንናገር፣ እነርሱ ግን ሌላው ግን ስለኛ መናገር የለበትም የሚለውን ነገር እዛ ስፍራ ማክበር ትችላላችሁ። እዚህ ግን እናንተ ስለኛ ሃይማኖት እንደፈለጋችሁ እየተሳደባችሁ፣ እኛ ግን የእናንተን ሃይማኖት የእናንተን አስተምሮ ስንነካ ግን በዚህ ልክ መጮ እጅግ በጣም አስፈላጊ ያልሆነ ነገር ነው። ዛሬ እፎይ ቢታሰር እንደነዚህ አይነት ልጆችን ካላስቆማችሁ፣ የራሳችሁ ልጆች ካላስቆማችሁ በቀር እንደ እፎይ አይነቶች ደግሞ እጅግ በጣም ገና በርካታ ሆነው ተነስተው የባሰ በእስልምና ላይ ያለውን እያንዳንዱ ነገር እያነሱ ይነቅፋሉ፣ ይተቻሉ። ስለዚህ መከበርን ከፈለጋችሁ ሲጀመር ሌላውን እምነት አክብሩ። ሌላውን እምነት ሳታከብሩ ክብርን አትሹ። ምን አይነት ክብር እሱ ነው የምታገኙት? ሌላውን እምነት ሳታከብሩ በሰፈራችሁበት መስፈሪያ ነው የሚሰፈርላችሁ። ስለዚህ ሌላውን እምነት አክብሩ። መጀመሪያ የእናንተ እምነት እንዲከበር በእናንተ እምነት ውስጥ ሆነው እንደዚህ በዚህ ልክ የሌላውን እምነት የሚያንቋሹና የሚሰርቡ ሰዎችን ቅድሚያ በግልጽ ወጣችሁ ተቃወሟቸው። በግልጽ ወጣችሁ እስኪ ለህግ አቅርቧቸው። ከዛ ያኔ እኛም እንተባበራችኋለን። ወንጀል የሰሩ ሰዎችም ለህግ እንዲቀርቡ እኛም እናግዛችኋለን። ተመልከት፣ እዚህ ጋር እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት። እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ይሄንን በወንጀል በእርግጥ ይሄንን የሚወነጅል የሆነ የፍትሐ ብሔር ህግ አለመኖሩ ነው እንጂ ይሄ ወንጀል ነው፣ ያስከስሳል። ስለዚህ በዚሁ አጋጣሚ መጽሐፋችሁ መከሰስ አለበት። መልካም እንግዲህ የሙስሊም ኡስታዞች ዕለት ዕለት በፈጣሪ ላይ እና በክርስትና ላይ ጸያፍ ቃላትን መናገራቸውን ቀጥለዋል። ይህም ኡስታዝ እንግዲህ እድሜው ትልቅ ነው፣ አያቴ ይሆናል ባልሳሳት፣ እንዴት እንደሚሳደብ
በፈጣሪ ላይ እንዴት ጸያፍ ቃላትን እንደሚናገር አይታችኋል። ያመጣው ክፍል ትንቢተ ሕዝቅኤል ምዕራፍ 16 ከቁጥር 1 ጀምሮ የሚገኝ ሲሆን ስለ ኢየሩሳሌም ወይም ስለ ሕዝበ እስራኤል የተነገረ ነው። በግብፅ በነበሩበት ሰዓት ላይ ምን ያህል ስቃይ እንደደረሰባቸው ከዛም ደግሞ ሜታፎሪክ በሆነ ሁኔታ የተነገረ ነው። በትብትሽ ውስጥ ታውቁሽ ሲል ፈርዖን ምን አዞ ነበረ? ከእስራኤል ወገን የሆኑ ወይም እስራኤላውያን ወንድ ሲወለድ የዕብራውያን አዋላጆች እንዳለ ወንዱን ገና እትብቱ ሲቆረጥ እንዲገሉ ወደ ባህር እንዲጥሉ አዞ ነበረ። ነገር ግን የዕብራውያን አዋላጆች እግዚአብሔርን በመፍራታቸው የተነሳ ይህንን ባለማድረጋቸው እግዚአብሔር እስራኤላውያንን እንዳበዛቸው የሚናገር ክፍል ነው። ከዛም ደግሞ ልብሳቸውን እንዳጠቡ ንጹሕ እንደሆኑ እና ወደ እግዚአብሔር እንደመጡ ይናገራል። እንደዛ እንዲመጡ የሚናገር ትንቢት ነው። እንዲሁም ደግሞ በደምሽ ውስጥ ታውኩሽ ሲል አስቀድሞ በግብፅ ውስጥ በነበሩበት ሰዓት ለጣዖት ይሰዉ ነበረ። ነገር ግን እግዚአብሔር ቁጥራቸው እንዲበዛ እስራኤላውያን ነፃ ከግብፅ የሚወጡበትን ትቷቸው ነበረ። ከዛስ በደም እንደዚህ ብላለ ቃል ኪዳን ሲገቡ ደም ምናምን ብሏል። ቃል ኪዳን ሲገቡ ደሙ ምንድን ነው? እሱ ሙሴ መስዋዕት ሰውተው በሬዎች ነው የታረዱት። ያ ደም ነው የተረጨው እንጂ አንተ እንደምትለው አፍን እንደከፈትከው ዲስቨርጅን ተደርጋ የሆነ ሴት እንደዛ ሳይሆን ሙሴ በበሬ አርዶ ደሙ የተረጨው የበሬ ነው። ስለዚህ ቃል ኪዳን የተገባቡት ሌላ ጣዖት ላያመልኩ እግዚአብሔርን ብቻ ሊያመልኩ ቃል ኪዳን ነው የተገባቡት። ሌላኛው ምንድነው? ከደነልሽ ሲል ኡስታዙ ምን ብሏል? በብልት ነው የሚከደነው ብሏል። ከብልት ውጪ ማይወጣ ከቀሚስ ስር ማይወጣ ሃይማኖት ስላለው እንደዛ ነው የሚመስለው። ምንድን ነው የተከደነው ሲባል እዚህ ጋር እንደምትመለከቱት በደመናን የከደነላቸው ከግብፅ ነፃ ሲያወጣቸው እስራኤላውያንን በደመና እየመራቸው በደመና ሸፍኗቸው በደመና ከድኗቸው ነበር። እግዚአብሔርም የተገለጠላቸው በደመና ስለነበር ማለት ነው። ስለዚህ እሱን የሚመለከት ክፍል እንጂ ስለ ወሲብ የሚያወራ አይደለም። ባይሆን አላህ ሜርየምን ዲስ ቨርጂን አድርጓታል። ማስረጃ 66ኛው ሱራ አያ 12 ላይ የኢምራን ልጅ ሜርየምን ያቺ ብልቷን የጠበቀችውን ምሳሌ ያደረገ በእርሱም ውስጥ ከመንፈሳችን ነፋፋን። አላህ በእግሩ ወይንስ በእጁ ወይንስ በባቱ ነው የኢምራን ልጅ ሜርየምን ብልቷ ውስጥ የነፋው? በምኑ ነው ሚነፋውስ? በምንድን ነው ነፋ? አላህ ይነፋል። ሴት ልጅ ብልት ላይ አላህ ይነፋል። ባርጎ ነው የነፋው ወይንስ በብልቱ ነው? በብልቱ ነው የነፋው። አላህ ነፊ ነው። ስለዚህ አላህ ነው የነፋው። ስለ ብልግና ካመጣህ ይህን ይመስላል ማለት ነው። አላህ ነፊ ስለሆነ እኛ ጋር እንደዛ ጠብቀው። ሌላኛው ያለውን አዳምጡት። አትገርምም? ምክንያቱም አንተ እዚህ ገባ የምትባል ሰው አይደለም። አንተ እንደ ፖፖ አፍህ ላይ የሚሸናብህ ሰው ነህ። በአፍህ የምትሸና በአፍህ የምትጸዳዳ ግለሰብ ነህ። የዲቃላነት ማንነትን የሚገልጽ ነው። በመጨረሻም ለነዚህ አይነቱ ዲቃላ ግለሰብ የማቀርበው ጥያቄ ምንድን ነው? በመጽሐፍህ ውስጥ መልካም የማን አፍ ሰገራ እንደሚመስል ቪዲዮህን አይቶ ሰው መገመት ይችላል። አፍህን ፊትህን አይቶ ሰው መገመት ይችላል። ባይሆን ነቢይህ ሰገራ እኔ ካካ ባልኩበት እኔ በሸናውበት መጠጣት መታጠብ እንደምትችል ነቢይህ አስተምሯል። ማስረጃ። ስለዚህ አንተ አፍ ለእኔ ፖፖ ሊሆን እንደሚችል ማስረጃ ልስጥ። ሱና ነቢ ዳውድ 67 ላይ I heard that the people asked the prophet of Allah, water is brought for you from the well of Buddha. It is a well in which dead dogs, ministerial clothes, and excrement of people are thrown. The messenger of Allah replied, verily, water is pure and is not defiled by anything. ምን ሲሉ ሰማው ይላል። ውሃ ከዌል ኦፍ ቡዳ ከሚባለው ውስጥ ጎሬ ውስጥ መጥቶልሃል። ያ ጎሬ የሞቱ ውሾች፣ ሴቶች የመጸዳጃ አካላቸውን ፔሬድ ያዩበትን ጨርቃቸውን የሚጥሉበት እንዲሁም ደግሞ ሰዎች ሰገራቸውን የሚጥሉበት ነው። በዚህ ውዱ ማድረግ ይቻላል ተብሎ ሲጠየቅ ነብይ አዎ ይቻላል፣ ውሃ በምንም አይቆሽሽም አለ። ራሱ ደግሞ ሰዎች ሰገራ ባሉበት የሞቱ ውሾች በተጣሉበት እንዲሁም ደግሞ ፔሬድ ጨርቅ በተጣለበት ውዱ አድርጓል፣ ታጥቦበታል። ስለዚህ ጠጥቶታል። አንተም እንዲህ ማድረግ ትችላለህ ማለት ነው። ማስረጃ ሱነን አናሳይ 327 ላይ
ያው ነብይህ ነው የሚያደረገው። I passed by the prophet when he was performing wudu from the well of Buddha. I said, are you performing wudu from it? When garbage is thrown into it, he said, water is not made impure by anything. ነብይ ውዱ እያደረገ በነበረበት ሰዓት በዙ አለፍኩኝ። ውሃው ከኔ የመጣው ከዌል ኦፍ ቡዳ ቡዳ ከሚባለው ጎሬ ውስጥ በዚህ ቆሻሻ በሚጣልበት ውሃ ውዱ እያደረክ ነውን ብዬ ስጠይቀው ውሃ በምንም አይቆሽሽም ብሏል። ስለዚህ ኡስታዝ የኔ ሽንት ቤት ለአንተ ውዱ ማድረጊያ እንደሚሆን ነብይ አስተምሯል። ሌላኛው እንደዚህ ብሏል። ስለዚህ ለእንዳንተ አይነት እናቶች ከአንድ በላይ ውሽማ ከአንድ በላይ ባሎች እንደነበሯቸው ከዚህ ጥቅስ እንረዳለን። ስለዚህ እናትህ ከስንተኛ ባሏ ነው አንተን የወለደች? ታውቀዋለህ። ይህን እውነታ መደበቅ የለም፣ መወሻሸት የለም። ሐቋን እንድታመጣ ፈልጋለሁ። ይችን ጥያቄ መልስልኝ። ይህን ቪዲዮ አድርሱለት ለዚህ ግለሰብ። መልካም። እናትህ በሙታ እንዳልወለደችህ ማስረጃ ልታመጣ ትችላለህ አንተ? እኔ የእናት የአባቴ ልጅ እንደሆንኩኝ ማስረጃ አመጣለሁኝ። በዚህ ላይ ከፈለከኝ ዲቤት ማድረግ እንችላለን። ያኛው ኡስታዝ ከቤቴ ውጭ አልወጣም፣ ልክ ሙሐመድ ሮጦ ከድጃ ቀሚስ ውስጥ እንደተወሸቀው ከቀሚስ ውጭ አልወጣም፣ ውጪ እንደ ወንዶች ወጥቼ ዲቤት ማድረግ አልችልም ብሏል። ዲቤት ማድረግ እንችላለን። በፈለከው ላይ መወያየት እንችላለን። ውጣና ላልካቸው ነገሮች መነጋገር እንችላለን። ሼር አድርጉና አድርሱለት። ባቢሎን ክፍል 2 የሙስሊሞች ኡስታዞች ዛሬም በቅጥፈታቸው እንደቀጠሉ ነው። መረጃዎች ስለተገለጡባቸው በውሸት እስልምና ሊታደጉት ይመስላል። አድምጡት እስቲ። እዚያ ከእናንተ ከሴቶች ሀይድን ከማየት ተስፋ የቆረጡ ሴቶች ሀይድ ማየት ያቋረጡ ሴቶች የዒዳ ጊዜያቸው ምን ያክል ነው? 3 አሽሁር 3 ወር ነው አለ አላህ። ወላሂ ለም የሒድና አለ። እነዚያ ደግሞ ሀይድን ያላዩም እንደዚያው አለ። አሁን እዚህ ጋር ይህንን በምን ይተረጉማሉ? በራሳቸው ህፃን ልጅ የሆነችን ሴት አግብቶ ሀይድ ሳታይ ብትፈታ ለማለት ነው ይላሉ። የቱ ጋር ነው ህፃን የሚለው ቃሉ ላይ አሳየን። የለም። መልካም። ይህ ኡስታዝ ልክ ፕሮፋይል እያስቀየሩ ሙስሊሞችን መልሶ ሻዳ በማስያዝ እንደሚሰራው ድራማ እውቀት ላይ መሞገት ቀላል መስሎ ድራማ ሊሰራ ወይንም ክርስቲያኖ ይቀጥፋቸዋል ለማለት ሞክሯል። ኦኬ። የራሱ ኡስታዝ ግን የፍቺ ምዕራፍ ሱረት ጠለቅ ላይ የሚገኘው 4ኛው አያ ላይ ህፃናትን አግብቶ ስለመፍታት እንደሚያወራ፣ ነገር ግን የኛው ኡስታዝ ደግሞ በጊዜው ለነበረ መፍትሄ የተሰጠ መሆኑን ያብራራበትን ስሙ ይላል። እነዚያ አድፍን ያላዩት ይላል እና አድፍን ያላዩት ህፃናት ከሆኑ ታዲያ ኢዳ ደግሞ የሚቆጠረው ከጂማ በኋላ ከሆነ ቁርአን ያንን እየደገፈ ነው ወይ? ኢርሊ ማሬጅ እና በልጅነት እንግዲህ ጋብቻ ሂስቶሪካሊ ምታቂ ሆነሙ ማሳየት ይቻላል እና በልጅነት እንግዲህ ቁርአን ሳይመጣ በፊትም ሰዎች ኢርሊ ታይምስ ላይ ያገቡ ነበር። በነገራችን ላይ ኢርሊ ታይምስ ላይ ከቁርአን በፊትም ከቁርአን በኋላም ልጆችን በልጅነት እድሜያቸው ያገቡ ነበረ። ስለዚህ ለመሰል ተግባሮች ቁርአን መፍትሄ እያስቀመጠላቸው ነው። ለተቀመጠው ችግር መፍትሄን እየሰጠ ነው። ኢዳ ከመሰረቱ መፍትሄ ስለሆነ ኢዳ መፍትሄ እንደመሆኑ እያስቀመጠ ያለው መፍትሄ ነው እንጂ እንደዛ አድርጉ የሚል ትዕዛዝ በውስጡ በፍጹም የለውም። እንደ መፍትሄ የተቀመጠ ነው። እንደ መፍትሄ የተቀመጠ ነው። ለምን? የህፃናት ጋብቻ አስቀድሞ የተለመደ ነገርም ስለሆነ ሪያሊቲም ስለሆነ። መልካም። እንደሰማችሁት ይሄኛው ኡስታዝ ደግሞ በጊዜው ለነበሩ ሰዎች ህፃናትን ላገቡ ወይንም ለሚያገቡ መፍትሄ የተሰጠ ነው። በጊዜው ለነበሩት መፍትሄ የተሰጠ ህፃናትን ማግባት በጊዜው ሪያሊቲ ነበረ። ሰው ለነሱ ኢዳን መፍትሄ እንደመሆኑ አለ ስትፈቷቸው 3 ወር ጠብቁ የሚል መፍትሄ ነው ለህፃናቶቹ አለ። ያኛው ደግሞ ህፃናትን አይመለከትም አለ። ማንኛው ኡስታዝ ነው ትክክል? ድራማ የሚሰራው ኡስታዝ ወይንስ የሚለው ኡስታዝ ነው ትክክል? የትኛው ኡስታዝ ነው ትክክል? ይህንኛው ቁርአን ደግሞ ምን ይላል? ቁርአኑ በሳዑዲ አረቢያ መንግስት የተአተመ ነው። ምን ይላል? እንደምትመለከቱት ታላቅ ቁርአን መልእክቶች የአማርኛ ትርጉም ይላል። ስለዚህ
በአማርኛ የተተረጎመ የቁርአን ክፍል ነው። ስለ ፍቺ ሲያወራ ምን ይላል? አራተኛው ማለት ነው አያ ላይ እነዚያ ከሴቶቻችሁ ከአደፍ ያቋረጡት በኢዳቸው ሕግ ብትጠራጠሩ ኢዳቸው 3 ወር ነው። እነዚያም አደፍ ያላዩ ሴቶች ኢዳቸው እንደዚሁ ነው ይላል። ስለዚህ ሲያወራ ከፍቺ ምዕራፍ 4ኛው አንቀጽ የወረደበት ምክንያት አልበቀራ 222ኛው ቁጥር ላይ ያለው አንቀጽ ሲወርድ ሀሊድ ቢን ዑመር ቢን አልጁማ ቢን ቀያስ አልአንሳሪ የተባለ ሶሃቢ የወር አበባ የማታይ አሮጊት፣ የወር አበባ ያላየች ሕፃን እርጉዝ ሴት እንዴት ሊሆን ነው ኢዳዋን የምቆጥረው እየተባለ ይወራል በሚለው የወረደ እንደሆነ ይኸው ሕፃን ብሎ አስቀምጦታል። ሕፃን ቁርአኑ ነው። አያችሁ፣ የሙስሊም ኡስታዞች ውሸተኛ ናቸው፣ እየዋሹ ወደ ገሃነም እየወሰዷችሁ ነው ስንል እህት ወንድሞቻችን ሙስሊሞች ከልባችን አፍልቀ ነው ሳይሆን እንዲህ በመረጃና በማስረጃ እያጋለጥንላችሁ ነው። ሰው ቆም ብላችሁ አሁን ማሰብ ያለባችሁ ይመስለኛል። ምን ያህል ሃይማኖታችሁ ላይ እየዋሹ እናንተ ስለማታውቁ እየሸወዷችሁ እንደሆነ ከዚህ በላይ በቂ ማስረጃ ያለ አይመስለኝም። ይሄ በአይናችሁ የምታዩት ሁለት የተቃረነ ሀሳብ እየሰጧችሁ ወደ ገሃነም እንድገቡ እያደረጓችሁ ነው። ይሄ ብቻ አይደለም፣ እንቀጥላለን። እጅግ ብዙ እርስ በርሳቸው የሚጋጩበትን እያወጣን ምን ያህል እንደሚቀጥፉ የምናጋልጥ ይሆናል። ክርስቲያኖች ይህንን ሼር በማድረግ በዙሪያችሁ ላሉትም ደግሞ ኡስታዞቻቸው ውሸተኛ እንደሆኑ ቀጣፊ እንደሆኑ ዳውንሎድ በማድረግ አሳዩቸው። በቀላሉ ከእስልምና ለመውጫ ይሄ አሪፍ መንገድ ስለሆነ ሰሞኑን እፎይ ላይ ይወሰድ በተባለ እርምጃ የምትንጫጩ ሰዎች አላችሁ። እኛ በመጀመሪያ ሃይማኖታችሁን አልነካንም። ሃይማኖታችንን የነካብን ግለሰብ ደግሞ እርምጃ ይወሰድበት ማለታችን የሚያስደነፋ ከሆነ የሚያንጫጫ ከሆነ የእናንተም ልብ የእፎይም ልብ ምላሱ ላይ ነው ያለው ወይስ ልቡ ላይ ነው ያለው? ያን ነገር ማወቅ እንፈልጋለን። ስለዚህ አድራሻውን ጠቁሙ። ከዛ የእናንተ መንጫጫት የእናንተ መደንፋት ከ40 ሰከንድ ቪዲዮ እንደማያልፍ ታዩታላችሁ። መልካም። ከዚህ ኡስታዝ እንደሰማችሁት እንግዲህ የእስልምና አስተምሮ ምን አይነት እንደሆነ ከግድያ ውጭ ምንም ማያውቅ ሃይማኖት እንደሆነ ከዚህ ኡስታዝ መረዳት ትችላላችሁ ማለት ነው። እያንዳንዳቸው ኡስታዞች እነሱና ብድግ ብለው እፎይ ይገደል፣ አድራሻውን ንገሩን። እስልምና ጤናማ ሃይማኖት አይደለም። ለዚህ ነው ገዳይ ናችሁ የምንላችሁ። ከእንደዚህ አይነት አስተሳሰብ ውጡ። ደም በመጠጣት ምረኩ ከሆነ ቄራ ስሩ፣ ወይንም ቄራ ስጋራጁ ነው። እዛ ብዙ ደም ታገኛላችሁ በየቀኑ። የደም ጥማት እንዲህ ካለባችሁ ማለት ነው። ይህ ሰውዬ እንግዲህ ለራሱ ማያደርገውን አድራሻ ጠቁሙን፣ እርምጃ ይወሰድበት ይላል። ጠቁሙኝ ለምን አትልም? እዚህ ቦታ ነው ያለሁት ብለህ አድራሻን አንተ ለምን አትናገርም? እንዳንተ አይነቱን በህግ መጠየቅን የሚከብደኝ አይደለም። አድራሻን ተናገርና ሲያንተ ማውራ እዚህ ቦታ ነኝ ይበል እና አድራሻውን ደግሞ ኢንፎርም አድርጎ ነው። ኤኒዌይስ እንደዚህ አይነት ውርጋት ኡስታዞቻችሁ ናችሁ ይገደል የሚሉት ማለት ነው። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። 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 አረ ይሄን ጫታም ሰካራም አቅሉ በጫት የተበከለ ትንፋሹ በጫት የገማ የሆነውን ሰው ተጠንቀቁትና ከእፎይ ከተባለ ከኦርቶዶክስ መሳይ እንዳገኗል። እንደናንተ ቆሞ ሻወር እንዲወስድ ፈለጋችሁ ልብሱን ሁሉ እንዲያበሰብስ ልብሳችሁን እያበሰበሳችሁ በቁም እየሸናችሁ ደግመል ማኑላችሁ ላይ እየረጫችሁ ነብዮች ናችሁ። እፎይና እፎይ መሰሎች ማለት ነው። መጠጥ እየጠጣና አረቄን እየጋትክ እየገባ ሚስቴ ላይ እየተፋ እየደበደብካት እያደርክ ያስታወቅከውን እንኳን ጧት ማጠብ የማችል ዝፍ ይሆን። ተመልከት፣ እዚህ ጋር እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ይሄ አትገርም? ምክንያቱም አንተ እዚህ ገባ የምትባል ሰው አይደለም። አንተ እንደ ፖፖ አፍህ ላይ የሚሸናብህ ሰው ነህ። በአፍህ የምትሸና በአፍህ የምትጸዳዳ ግለሰብ ነህ። የዲቃላነት ማንነትን የሚገልጽ ነው። በመጨረሻም ለነዚህ አይነቱ ዲቃላ ግለሰብ የማቀርበው ጥያቄ ምንድን ነው? እንዳንተ አይነት እናቶች
ከአንድ በላይ ውሽማ ከአንድ በላይ ባሎች እንደነበሯቸው ከዚህ ጥቅስ እንረዳለን። ስለዚህ እናትህ ከስንተኛ ባሏ ነው አንተን የወለደች? ታውቀዋለህ። ይህን እውነታ መደበቅ የለም መወሻሸት የለም። ሐቋን እንድታመጣ ፈልጋለሁ። ይችን እንግዲህ በእነኚህ ኡስታዞችና ሼኮች እየተማሩ ምን አይነት ባለጌ ሊሆኑ መገመት አይከብድም። ግለሰብን አልፈው ፈጣሪን እንዴት እንደሚሳደቡ አያችኋቸው አይደለም? እነኚህ በጥቂቶቹ ነው። እጅግ ጸያፍ ፈጣሪን የተሳደቡበት ሼኮቻቸውና ኡስታዞቻቸው ማምጣት ይችላለሁ። በጣም ላይምሮ የሚዘገንን ቃላትን ተጠቅመው ፈጣሪን የተሳደቡበትን ክርስቶስን የተሳደቡበትን ማሳየት እንችላለን። እና በእነኚህ የሚመሩ ቢላ ሁሌ መሳል ነው የሚቀናቸው። እነኚህ ሰዎች ባካችሁ ሰብሰብ አድርጋችኋቸው ቄራ ራጅ እንዲያደር አድርጓቸው። እስቲ ደም ሱስ ስላለባቸው የደም ጥማት ስላለባቸው እሱን እንዲቆርጥላቸው ቄራ እንዲሰሩ አደራጅታችሁ ቅጠሯቸው። በተረፈ ሰላምና ጤና ከእናንተ ጋር ይሁን። ከነዚህ ከአራጅ ሃይማኖት ራሳችሁን ጠብቁ። ዛሬ በጣም ፈልጋችኋለሁ። በደንብ ሼር ይደረግ። በራሱ አንደበት እንዴት እንደተጠለፈና ከኡስታዞቹ ጋር እንደተጋጨ ላሳያችሁ ነው። እንዲሁም ደግሞ ለልጁ ጥሪ እናቀርባለን። ማለትም እሱ ጋር ሄዶ ለጠየቀው ማለት ነው። አድምጡት። ወስኛለሁ በቃ ማለት ወደዚህ ሃይማኖት እንትን ለማለት ወስኛለሁ። ወስኜ ባለሁበት ሰዓት ሶሻል ሚዲያ ላይ የሚመላለሱ እንዳንተ አይነት አስተማሪዎች አሉ፣ ከተለያዩ ሃይማኖቶች ማለት ነው። ሶሻል ሚዲያ ላይ ደግሞ ስትዞር ይመጡብሃል፣ የተለያዩ እንትኖች ይመጡብሃል፣ ታዳምጣለህ፣ ታያቸዋለህ። እና ከነዛ መካከል አንዱ ይፎ የሚባል ሰው የሚያቀርባቸው ነገሮች፣ የሚያስተምራቸው ነገሮች ውሸት ነው ብለህ እንዳትደመድም የሚያደርጉ አንዳንድ ማስረጃዎችን ያቀርባል። እና እነዛ ማስረጃዎች ውሸት ነው ላለው ግን ደግሞ ማስረጃ ያቀርብልኛል ከእንትን ላይ ከአንዳንድ ብዙ የእስልምና ስለ ሃይማኖት መጽሐፍቶች እንግዲህ እስልምና ቁርአን በቀር ግን ብዙ መጽሐፍቶች አሉ እሱ የሚጠቅሳቸው። እና እነዛ መጽሐፍቶች ምንድን ናቸው? ተጨባጭ መጽሐፍቶች ናቸው። ማስረጃ ያቀርባል፣ ይጠቅሳቸዋል። እና ያጠራጥሩኛል እነዛ ነገሮች። አሁን እኔ በቃ ደምድሜ ያለው ካልኩ በኋላ የሚያጠራጥሩ ነገሮችን እሱም ሆነ ማንኛቸውም ሰዎች ከሚዋሻቸው ውሸቶች ነቢዩ ሙሐመድ በአንድ ሌሊት 9 ሚስቶችን ወሲብ አድርጓል ሲሉ ሰምተህ ታውቃለህ? አታውቅም? ታውቃለህ አይደል? ተሾመ በአንድ ሌሊት 9 ሚስቶችን ግንኙነት ያደርጋል እያሉ ብዙ ጊዜ አደንቁሯቸዋል፣ ሰምታቸዋል። ለምሳሌ ይሄ ውሸት አልኩት። ለምሳሌ ባደረጋቸው የሚለው ግን አለ ወይ እዛ ላይ ክስንል የለም፣ በፍጹም ውሸታቸውን ነው። ምን ነበር ያለው ነገር ከተባለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ካነ የጡፉ ዐላ ኒሳኢሂ ፊ ሌይለቲል ዋሂዳ ይላል። ወካነ ዒንደሁ የውመኢዝን 9 ኒስዋ ይላል። ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም 9 ሚስቶች ነበሯቸው። በአንድ ሌሊት ሁላቸውንም ይዞሩ ነበር ነው የሚለው ሐዲሱ። አሁን ይሄን ወሲብ ያደርጉ ነበር ብለው ይነግሯቸዋል። መልካም እንግዲህ እስልምና ባቢሎን እንደቀጠለ ነው። ሄዶ የጠየቀው ሻዳ ሊይዝ አስቤ ነበረ ከዚህ በፊት፣ ነገር ግን የእፎይን አስተምሮ ከሰማው በኋላ ወደኋላ ፈግፍግ ያለውኝ ብሎ ለጠየቀው እፎይ እየዋሸ ነው ወይንስ ትክክለኛ አስተምሮታችሁ ነው ብሎ ሲለው አይ እፎይ እየዋሸ ነው፣ ለምሳሌ በአንድ ሌሊት 9 ሴቶችን ነቢያችን ይገናኛል ብሎ ዋሽቶባቸዋል በነቢያችን ላይ ብሎ ምን ላይ ሰጠ ማለት ነው። እኔ ነኝ የዋሸሁት። ቅድሚያ ግን የራሱ ኡስታዝ ምን እንደሚል አድምጡ። ነብዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነብዩ ፈአለ ሀዛ ይሄን ያደረጉት እንደ ቁዱሙሂ ሚነ ሰፈር ለብዙ ዘመን ቆይ ወይም ለብዙ ወራት ከመንገድ ሲመለሱ ነው። ለብዙ ወራት ቆይተው ከመንገድ ሲመለሱ ከሁሉም ሚስቶቻቸው ጋር ተኝተዋል። ለምን ከተባለ ፍትሃዊ ለመሆን ስሜት አላቸው ሚስቶቻቸው አይደለ? ስለዚህ ለሁሉም ፍትሃዊ ለመሆን እነሱ ጋር ጾታዊ ግንኙነት ያደርጉ ነበር። ለምን ከተባለ ሴቶች እንደምናውቀው ስሜት አላቸው እንደ ወንዶች አይደለ? ስለዚህ ያንን ስሜታቸው እንዳያስቸግራቸው ነብዩ ሰለላሁ ዐለይሂ ወሰለም ወደ አሁኑ ሲመጡ እነሱ ጋር ጠዋፍ ያደርጉ ነበር ወይም ደግሞ አብራቸው ይተኙ ነበር። ማስረጃ ተመልከቱ። ኢነል ሂክመተ እዚህ ጋር ጥበቡ ምንድነው ከተባለ ፊጠዋፊ አለይሂን እነሱ ጋር በአንድ ላይ መተኛቱ ጥቅሙ ምንድነው ከተባለ ካነ ነበረ ሊተሕሲኒህን እነሱን ለመንከባከብ ነበረ። ወካነሁ አራቸው ራሱ ፍትሃዊ ሆኖ ነብያችን ሁሉም ጋር ተኝቷል። ለምን ሲባል
ለብዙ ቆይተዋል፣ መንገድ ወጥተው ቆይተዋል። ስለዚህ ከመንገድ ሲመለሱ ያው የሁላቸውንም ሀቅ ለመወጣት ከሁሉም ጋር በአንድ ላይ ተኝተዋል ነው። መልካም እንደሰማችሁት የኛው ኡስታዝ ደግሞ ሲል በአንድ ሌሊት በአንድ ጥባት 9 ሴቶችን ነብያችን ወሲብ አድርጓል። ይሄን ፍትሃዊ ለመሆን ነው ያደረገው አለ። ኡስታዙ ነው ያለው፣ እኔ አይደለሁም። ማንኛው ነው ትክክል? ኢብን ሀጀር አልአስቀላኒ ይሄ ኡስታዝ ወይንስ ያንኛው እፎይ ዋሽቷል ነብያችን በአንድ ሌሊት 9 ሴቶች ጋር አልተገናኘም ያለው ነው? ማንኛው ነው ትክክል? ሌላ ኡስታዝ ደግሞ አሁንም ከሱ ጋር አትቅጠፍ በነብያችን ላይ ብሎ ያለውን ኡስታዝ የተከራከረውን አድምጡት። ይህን ሐዲስ ሁለተኛው ሐዲስ አልፈሰረውም። የአሁኑ ሳለ ለምንድን ነው አንተ በዚህ ብቻ ተቂዳ ያደረግከው ነው? ምክንያቱም ሁሉ ይሄን የሚናገረው ሌላ ሐዲስ ላይ ሌላ ሪዋያ ላይ ምንድን ነው ጅማ የሚል ቃል ፈጽሞ ጅማ ቃል መኖሩ እሱ ምንም ጅማ መኖሩ ምንም ግዴታ አይደለም። ይሄ እኮ አንድ ሰው ያውቀዋል እኮ። ሐዲሱ ምንድን ነው መጨረሻ የሚለው? ሐዲሱ ምንድን ነው የሚለው? ነቢ ሰለላሁ ዐለይሂ ወሰለም ይችላሉ ወይ ሲባል የ30 ሰው ቁዋ ተሰጥቷቸው አልተባለም? እንግዲህ እንደሰማችሁት ነው። ይህንኛው ኡስታዝ ደግሞ ከሱ ጋር ቃል በቃል ዲቤት አድርጎት ምን ብሎታል? የራሱ ኡስታዝ ማለት ነው። አትቅጠፍ በነብያችን ላይ ሁሉም ሙፈሲሮቻችን የተስማሙ ነብያችን በአንድ ሌሊት 9 ሴቶችን በአንድ ጥባት እንደተገናኘ ነው። አንተ ለምንድን ነው እንደዚህ ብትለው ብሎ እየሞገተው ሰምተሃል ወንድማችን። ስለዚህ ማንኛው ነው ውሸታም? እነኚህ ሁሉ ዋሽተዋል ማለት ነው። ኡስታዞቹ እነኚህ እየዋሹ ያኛው የመጀመሪያው ኡስታዝ ነው ትክክል ማለት ነው። ሐዲሱስ ምን ይላል? እንደምትመለከቱት ነው። ቻፕተሩ ገና ሲጀምር ቻፕተር ይልና whoever had sexual intercourse with all his wives and then took one only bath ብሎ ነው ያስቀመጠው። አንድ ሻወር ብቻ ስለመታጠብ ከሁሉም ሴቶች ጋር ወሲብ አድርጎ ተገናኝቶ። ከዛ ሐዲሱ ሲቀጥል the prophet used to pass by or having sexual relation with all his wives in one night. At that time he had 9 wives. በአንድ ሌሊት 9 ሴቶችን ዶሮ በአንድ ሻወር መውሰድ which is ግንኙነት አድርጎ መዞር ማለት ግንኙነት መሆኑን በብዙ ማስረጃ ማምጣት እንችላለን። እዚህ ጋር ምን ጨምርላችሁ? ይሄንኛውም ሳይል ቡኻሪ 268 ላይ እንደዚህ ላይ ቻፕተሩ having sexual intercourse and repeating it ወሲብ አድርጎ ስለመደጋገም ያወራ ነው ርዕሱ ራሱ። ከዛ በኋላ ነብዩ በአንድ ቀንና ማታ ማለት ነው 11 ሴቶችን በአንድ ጥባት ጊዜ ታጥቦ ወሲብ ያደርግ ነበር። እንደውም ሰዎቹ ጉልበት አለው እንዲህንን የማድረግ ብለው ሲጠይቁን የ30 ወንድ ጉልበት ተሰጥቶታል። መቼም እዛው በሩ ላይ ያሉትን ሴቶች ለመጠየቅ አይደለም አንድ የታጠበ ሁለት የታጠበ የሚባለው። 30 ወንድ ጉልበት የተሰጠው እንዴት ነሽ አይሻ ከድጃ እንዴት ነሽ ለማለት አይደለም። ከድጃ ሞታለች ሰፊያ ደህና ነሽ ለማለት አይደለም። የ30 ወንድ ጉልበት የወሲብ ያስፈለገው ምን ሊያደርጋቸው እንደሆነ አይምሯችን ይሰራል። በተረፈ እዚህ ልጅ ጋር የሄደው ላይ የምታውቁት ካላችሁ ሼር አድርጉለትና እኔ ላይቭ ላይ እንዲመጣ ንገሩት ማለት ነው። ኡስታዙ ምን ያህል ሐሰተኛ እንደሆነ የራሱ ኡስታዞችም አጋልጠውታል። እስልምና ያለ ሐሰት አይቆምም ብለን ጀምረናል። ባቢሎን ክፍል 3 ላይ ነን፣ እንቀጥላለን። ይሄ ኡስታዝ ከሁሉ ጋርም እንደሚጋጭና ሁሌ የሚያወራው ድራማ ይሰራል። አዲስ አካውንት ያስከፍትና ሙስሊሞችን ሻዳ ያስይዛል። በውስጥ ራሱ እየጻፈ ራሱ ላይ ሻዳ ያዙ ይላል። ከዛ ደግሞ እንደዚህ አይነት ቅጥፈት ይቀጥፋል። እናጋልጣለን። እስልምና ያለ ሐሰት አይቆምም ስንል በማስረጃ መሆኑን በደንብ እናሳያለን። 100% ይዋሻል። እሱ ከሚያወራው ነገር ውስጥ 1% እውነት ካለ እኔም በፈለጋችሁበት መንገድ አዋርዱኝ፣ በፈለጋችሁበት መንገድ። ቆይ ምን ስዋሽ ሰማ? እኔ ያው ውሸታም። እስቲ ቀጥል እንስማ። ባለፈው አሁን ምን ሲል ሰማሁት? ከእስልምና የወጣ ሰው ለምን ወጣ ተብሎ ይገደላል። ይህ ግን ፈጽሞ ውሸት መሆኑን እንግዲህ ማስረጃ ቪዲዮ ላሳያችሁ። ያው ታሪኩ ልልጀማ እዚህ ጋር ቆርጠው ይሰጧቸዋል። ታሪኩ ልዲን ይሄ ሃይማኖቱን ጥሎ የወጣ የምትለዋን ማለት ነው። ያኛውን ለምን አይጨርሱ? ይሄን ሐዲስ አሁን አሳያቸዋለሁ። ይሄን ቆርጠው ግማሹን ይሰጧቸዋል። ሃይማኖቱን ጥሎ የወጣ አልሙፋሪቁ ሊልጀማ የሚለው ስለምን ይተዋል? አልሙፋሪቁ ሊልጀማ ሃይማኖቱን ጥሎ የወጣ ካሉ በኋላ ነብዩ ሰለላሁ ዐለይሂ ወሰለም እንደገና መልሶ የሙስሊሞችን አንድነት ለመበታተን የተዋጋ ወጣቸዋል አይደለ? የሙስሊሞችን አንድነት በትኖ ለመበታተን የሚሰራ ከሆነ ማለት ነው። ያ ማለት ሙሐሪብ ማለት ነው፣ የሚዋጋ የሆነ ማለት ነው። በሃይማኖት ማስገደድ አለ ወይ? የለም። ላ ኢክራሃ ፊዲን ይላል አምላካችን አላህ ቃል በቃል በሃይማኖት ማስገደድ የለም ይላል።
እባካችሁ ለሱም ብቻ አይደለም እናንተም ብትሆኑ የማታውቁትን ነገር ለማውራት አትጣሩ፣ ማትችሉትን ነገር ደግሞ አትጋፉ። መልካም እንደሰማችሁት ነው እንግዲህ ይሄ ልጅ ከዚህ በፊት ተተወያየ እኔ ክርስትና እንቀበላለሁ ብሎ ነበረ። ውይይት ጥሪ አቅርበን ከ16000 በላይ ሰው እየጠበቀው የተማመነበት ኡስታዝ ከቤት ያልወጣም እንዳለ ታስታውሳላችሁ። ኮመንቱንም ዘግቶ ዛሬ እፎይ ይዋሻል 100% የሚናገረው ውሸት ብቻ ነው፣ እውነት ከተናገረ አዋርዱኝ ብሏል። መዋረድ ማይሰለች ከሆነ እንግዲህ በመረጃ እናዋርዳለን ማለት ነው። ከምትዋረድ እስልምና ውስጥ ተቀምጠ ግን ክርስትናን እንጋብዛለን። በማን ምላሽ እንስጥ? ያንተ የተማመንክበት ኡስታዝ ውሸታም እንደሆነ በቅድሚያ በኡስታዝ ይገደላል። ኦኬ አንድ ሰው ሙስሊም ነው። ኦኬ እንግዲህ ኢስላም ማለት ግልጽ የሆነ ሃይማኖት ነው። ኦኬ ስለ እስልምና ያውቃል፣ እስልምና ሐቅ መሆኑን ያውቃል፣ ሙስሊም ሆኖ ኖሯል። ኦኬ ኢስላም ላይ ጥያቄ ጠይቆም ሊሆን ይችላል፣ ተመልሶለታል። ኦኬ እስልምና ዋضح ግልጽ የሆነ ኦኬ መሆን አውቋል። እሱ ግን እያወቀ መጣመም ነው የምፈልገው ብሎ ሙርተድ ከሆነ ወደ ሌላ ሃይማኖት አላህን ከማምለክ ከእስልምና ከወጣ ኦኬ ከእስልምና ወጥቶም ደግሞ እድል ይሰጠዋል። ለ3 ቀን ቢያንስ እድል ይሰጠዋል እንድናዝብ ማለት ነው፣ እንዲመለስ እንዲያውቅ። አይ ካለ ግድያ ነው በዚህ ሰው ላይ የሚፈጸመው ማለት ነው። ይገደላል። ኦኬ ይገደላል። ኦኬ እንግዲህ እንደሰማችሁት ነው። እኔ እንዳልኩት እንደ ሸሪያው ህግ አንድ ሰው ከእስልምና የሚወጣ ከሆነ የ3 ቀን እድል ነው የሚሰጠው። ወደ እስልምና ማይመለስ ከሆነ እንቅፋት ስለሚሆን ይገደላል ብሏል። እዚሁ ቲክቶክ ላይ የምታውቁት ኡስታዝ ማለት ነው። ምስክር በአንድ ብቻ አይደለም፣ በሁለት እናድርገው። ሙስሊሞች የሚተማመኑበት የሚኮሩት የንጽጽር ፈርቀዳጅ የሚሉት ኡስታዝ አቡ ሃይደር ምን ይላል? ስማው። እምነቱን ለቆ የወጣ ሰውስ እምነቱን ለቆ የወጣ ሰው በመጀመሪያ ደረጃ አላህን መካድ ወንጀል ነው። አላህን መካድ ወንጀል ነው። ከወንጀልም ሁሉ የመጨረሻው ጣራ የነካው ትልቁ ወንጀል አንዱንና እውነተኛውን አምላክ አላህን ክዶ መገኘት ነው። ሰው ፈጣሪን ለመካድ ሰው በፈጣሪ ላይ ለመወንጀል መብት አልተሰጠውም። ይሄ መብት አይደለም። ሃይማኖቱን ለቆ የወጣ ሰው በመጀመሪያ ደረጃ የ3 ቀን ጊዜ እድል ነው የሚሰጠው። ምንድነው ሰበቡ ነው? ይሄ ሰው ሰበቡ ምክንያቱ ምንድነው? አንደኛ የኢኮኖሚ ችግር ደርሶበት በኢኮኖሚ ችግር ምክንያት ወጥቶ ከሆነ ያ ነገር ይመለስለታል፣ ይብራራለታል። ያ ካልሆነ ደግሞ በሃይማኖቱ ላይ ሹብሃት ወይም ደግሞ ማስመሰያዎች ገብተውበት ጥርጣሬ አድሮበት ከሆነ በሊቃውንቶች ይፈታለታል። እነዚህን ሁሉ ትቶ ግን አልፈልግም ብሎ የሚወጣ ሰው ግን ምን ይሆናል? ጋሬጣ ይሆናል። ሌሎች ወደ እምነቱ እንዳይገቡ እኔም ማውቀው ነበር እያለ እንቅፋት ይሆናል። እንቅፋትን ማስወገድ ደግሞ በሸሪዓችን ግዳጅ ነው። ስለዚህ አላህን መካድ በዚህ አይነት ሁኔታ ላይ ከሆነ ቅጣቱ ግድያ ነው። ቅጣቱ ግድያ ነው። የሃይማኖት ነጻነት ሌላ። መልካም እንግዲህ አቡ ሃይደርም ንግግር እንደሰማችሁት ነው። እኔ እንዳልኩት ነው ያለው አቡ ሃይደርም ምን አለ? ለ3 ቀን ነው የሚሰጠው። ከእስልምና የሚወጣ ከሆነ እንደ ሸሪያው ህግ አንድ ሰው ከእስልምና ከወጣ ማይመለስ ከሆነ ምን ይደረጋል? ይገደላል። ስለዚህ አንተ የምትተማመንበት ኡስታዝ ከውሸትና ድራማ ከመስራት ፌክ አካውንት እያስከፈቱ ሙስሊሞችን ሻዳ ከማስያዝ በስተቀር ከሴቶች ጋር ዝም ብሎ ምንም ከማያውቁ ጋር ከማውራት በስተቀር ምንም አያውቅም። መቼም አቡ ሃይደር መሀይም ነው እንደማትለው ተስፋ አደርጋለሁ። አቡ ሃይደርም እንደኔ ውሸታም ነው። እኔ ውሸታም ስላልክ አቡ ሃይደርም እንደኔ እየዋሸ ይመስልሃል? ከእስልምና የወጣ 3 ቀን ይሰጠዋል። ሹባ ገብቶበት ከሆነ ምላሽ ይሰጠዋል። የገንዘብ ችግር ካለበት እሱ ይሟላለታል። ይሄን አልፈልግም ብሎ የሚወጣ ከሆነ እንቅፋት ስለሚሆን እንቅፋትም ማስወገድ ግዴታ ስለሆነ ግድያ ነው ይጣልበታል። አቡ ሃይደርም መሀይም ነው፣ ኡሳማም መሀይም ነው። ሐዲስ ደግሞ ልድገም። ሱናን አናሳይ 459 ላይ እንደዚህ ይላል። ኢብን አባስ እንደዚህ አለ። ዘ ሜሴንጀር ኦፍ አላህ ሰይድ ያላ መልእክተኛ እንዲህ ብሏል። whoever changes his religion kill him ማንኛውም ሃይማኖቱን ከቀየረ ግደሉት። ይሄን ያለው ደግሞ ማን ነው? ኢብን አባስ ነው፣ የነብይህ ያጎት ልጅ። ስለዚህ ኢብን አባስም ቀጣፊ ነው ማለት ነው። እፎይን ቀጣፊ ስትል
ኡስታዞችን እንዴት ትጥላቸዋለህ? የምትተማመንበት ኡስታዝ ከውሸት በስተቀር ምንም የሚያውቀው የለም። ከምትዋረድ እስልምና ውስጥ ቁጭ ብለህ ክርስትና ናጥና ማታ ማታ ላይቭ ላይ ተከታተለኝ። እንደምትከታተለኝም አውቃለሁ። ነፍስህ እየተቅለበለበች ነው። እረፍት እንድታገኝ ክርስቶስ እንዲረዳ ጸሎት አደርግልሃለሁ። አደርሱለት ይህን ቪዲዮ። ያው እንግዲህ ኡስታዞቹ እየተለያያችሁብን እኛንም አደናገራችሁን። ለማንኛውም ሹክራን። ዋው እንደሰማችሁት አንደኛው ኡስታዝ በውሸት እስልምናን እንታደጋለሁ እያለ ቢጥርም ሹባ በህዝብ ውስጥ መግባት ችሏል ማለት ነው። ስለዚህ ግራ አጋባችሁን ኡስታዞቻችን፣ ግራ አጋባችሁን እያሉ ነው። ኡስታዙ ለምሳሌ ክርስቲያን ሴትን ሙስሊም ወንድ ማግባት ይችላል አይችልም በሚለው ተጠይቆ እንዲህ ብሏል። ወይንም የክርስቲያን ሴት ማግባት እንዴት ይታያል በእስልምና ይላል። ካላመኑ ድረስ በፍጹም እንዳታገቡ አለ። አያችሁ፣ በአላህ ላይ የሚያጋሩ ሴቶችን እስካላመኑ ድረስ በፍጹም እንዳታገቡ። ሌሎቹ ደግሞ ምን ይላሉ? ስሟቸው። የአህለል ኪታብ ሴቶችን እንኳን ማግባት ይፈቀዳል እኮ። የአህለል ኪታብ ሴቶችን ሚስት አድርገህ ልጅ ልትወልድላቸው እነሱ እዚያው ኢየሱስ እያለች ማለት ነው ማርያም እያለች ገብርኤል እያለች ሚስት አድርገህ ተወዳ ሚስትን ትወዳታለህ አትወዳት? ኪታቦች ደግሞ አህሉ ኪታቦች ካሉ ይሄ ሸሪዓው ድንጋጌ ነው። ቁርአን ላይ ነስ የተደረገ ነገር ስለሆነ የሚታበል ሐቅ አይደለም፣ የሚሸፋፈን ነገር። ከምንም በላይ ራሱን ቻሌንጅ ሊያደርጉት ሄደው ኡስታዞች ተሳስተሃል ብለው ሊነግሩት ሲሉ እንደቦለካቸው ሲናገሩ ስሙ። እና ይህ የቁርአን አያ ያለ ወላ ቱንኪሩ ሙሽሪኪና ሐታ ዩእሚኑ የሚለውን የቁርአን አያ ይዞ አንድ ወንድማቸው የሚባለው ክርስቲያኖችን ማግባት አይቻልም ብሎ ፈትዋ ያሰጠበታል። እና እዚያ ላይ ደግሞ ሁዘይፋ ሌሎች ሷሐቦችም አግብተዋል ኪታቦችን። እና እነዚህ ሷሐቦች ዝሙት ላይ ነበሩ እንዴ? አላህ ሱብሓነሁ ወተዓላ በቁርአኑ አሁን ባነሳው የቁርአን አያ ራሱ ዘቢሐቸውም እንደዚሁም ደግሞ ኒሳዎቻቸውም ሐላል ነው፣ ያው ሙህሰናት ከመሆናቸው ጋር ማለት ነው። ይህም ብሎ ሳለ ሷሐቦችም ደግሞ ሰርተውበትም ሳለ አግብተው እንደውም ዑድል አድርጎ አይቻልም ብሎ ሁክም ሰጠ። እኔ ብሎክ አድርጎኛል እንዳልናገር ብሎክ አድርጎኛል። እና ምናልባት ካገኘው ብትገባና ይሄን ነገር ላይ ተራጆ እንዲያደርግ። ሁለተኛ እንደገና ደግሞ አንዳንድ እህቶችም ደግሞ በቃ እንደማይቻል ያራገቡት አይቻለሁ። የተወሰኑትም ጽፌላችኋለሁ ተው ብዬ እና በዚህም ደግሞ ትንሽ አንተ ብትጨምርበት ብዬ ነው። አሁን ስታነሳው የቁርአን አያው ትዝ ብሎኝ ነው ያደረገው ያለው። እሱ ነው ይሄን ብሎ ፈትዋ ይሰጥ አይቻልም ብሎ እና ብዙ እህቶች ያራገቡት አይቻልም። እዚህ ጋር አንድ አሁን ወንድም አህመድ ያተናገርከው ጉዳይ ላይ ክርስቲያን ሴቶችን ሙህሲናትን ገይረ ሙሳፊሓት ወላ ሙተኺዚ አኽዳን ለዛ ፍቅረኛና ዓሽቅ የማያውቁ እና ሙአደባቶች የሆኑ ሴቶችን በዛው እምነታቸው ላይ ያሉ ማግባት እንደሚቻል ነስ ቁርአን አንቀጽ ነው ያስቀመጠው። የጠየከኝ ወይንም የተናገርከውን ሰው በውስጥ አናግሬ ካሁን በፊት ነው ያደረገኝ ለቤት በውስጥ ነው ሙሽ ግዴታ በገስት ላይ እንትን አይደለም። ብዙ ጊዜ ኦራይት እንደሰማችሁት ነው። እነኚህ ኡስታዞች ደግሞ ተሰባስበው ሙስሊም ወንድ የሐላል ኪታቦችን ወይንም የክርስቲያኖችና አይሁዶችን ሴቶች ማግባት ይችላል ብለዋል። የመጀመሪያው ኡስታዝ ደግሞ ምን ብሏል? አይቻልም ብሏል። ቁርአኑ ደግሞ ይሄው እንደሚቻል ያስቀምጠዋል። 5ኛው ሱራ ቁጥር 5 ላይ የማዕድኑ ምዕራፍ 5ኛው አያ ላይ ማለት ነው። እስልምና ያለ ውሸት መቆም ማይችል ሃይማኖት ነው ማለት ነው። እናንተ የትኛው ኡስታዝ ደጋፊ ናችሁ? ነብያችሁ ደግሞ በኔ ላይ የሚዋሽ ጋነም ይገባል ብሏል። ማንኛው ኡስታዝ ነው ጋነም የሚገባው ከነኚህ ውስጥ? ይሄው አዲሱ በኔ ላይ የቀጠፈ ጋነም ይገባል ብሏል። ስለዚህ የትኞቹ ኡስታዞች ናቸው የቀጠፉት? የትኛው ነው ትክክል? የትኛው አስተምሮ ነው ትክክል? ባቢሎን ቁጥር 5 ደርሰናል፣ ወይንም ክፍል 5 ደርሰናል። ይቀጥላል። የሙስሊሞች አምላክ ከአርሽ በላይ እንደሆነ ላሳያችሁ። ግለቱ በአስጥያ ተመከቱት። ነቢያችን እንደዚህ አሉ፣ ወአርሹ ፈውቀል ማ አሉ። አርሽ ከውሃ በላይ ነው። ወላሁ ፈውቀል አርሽ፣ አላህ ደግሞ ከአርሽ በላይ ነው። አላህ ደግሞ ከአርሽ በላይ። መልካም። በእርግጥ የልጅ ምላሽ አያስፈልገውም ነበረ ምንም ያውቀው ነገር ስለሌለ። ባይሆን ግን እስልምና ራሱ አንድ እንዳልሆነ አላህ ከአርሽ በላይ ነው ብሎናል። እስቲ ምን እንደሚሉ ደግሞ ስሟቸው። አርሽም ላይ አይደለም ማለት ነው። አርሽ ላይ ነው ታዲያ ሰውየው ከዲነል ኢስላም ይወጣል።
አላህ ከቦታ የጠራ ጌታ ነው። አላህ ተከይፍ የጠራ ጌታ ነው። በግራ ነው፣ በቀኝ ነው፣ ተኋላ ነው፣ ተፊት ነው፣ ተላይ ነው፣ ተታችም አይባልም። አላሁ ተዓላ በአርሽ ላይ ነው አይባልም። እንደ ወሃቢያዎች ወሃቢያ የሚባል ተቀላችሁ? ወሃቢያ ተቀላችሁ? ወሃቢያ ምን ይላሉ? እስኪ የወሃቢያዎችን ንግግር የምታውቁ ንገሩኝ። አላህ በቦታ ይላል አይደለ? አላህን በቦታ ያለ ሰው ደግሞ ምን አይደለም? ሙስሊም አይደለም። አይደለም? አላህን በቦታ የሚገልጽ ሰው ምን አይደለም? ሙስሊም አይደለም። አላህ ከአርሽ በላይ ነው የሚል ሰው ምን አይደለም? መልካም እንደሰማችኋቸው ነው። እነኚህ ደግሞ ሁለቱ ምንድነው እያሉ ነው ያሉት? አላህን ከአርሽ በላይ ነው ያለው የሚሉ አካላት ሙስሊም አይደሉም እያሉን ነው። ሰው የመጀመሪያው ልጅ እውነት ከሆነ እነኚህ ደግሞ እያሉት ያሉት በእነኚህ ያስተምሮ ሙስሊም አይደለም ማለት ነው። ሙስሊሞች አላህ ነው ያለው ከአርሽ በላይ ተሆነ ሙስሊም አይደላችሁም እያሏችሁ ነው። የመጀመሪያው ደግሞ ከአርሽ በላይ ነው ብሏል። ሌላም ብሏል። አድምጡት እስኪ። እሱን ያመሰግኑበት ዘንድ ልዩ ልዩ የምስጋና አይነትን አዘጋጀ። ከጌትነቱ ዙፋን ፊት ብርሃን አደረገ። ዳግመኛም የጌትነቱን ዙፋን የሚሸከሙ 40 እንስሳ የተባሉ መላእክትን መረጠ። የእነዚህ የመጀመሪያ ፊት የሰው ፊት ይመስላል። የሁለተኛው ፊት የአንበሳ ፊት ይመስላል። እነዚህ በቀኝ በኩል ዙፋኑን ይሸከማሉ። የሶስተኛው ፊት መልአክ ፊት የላም ፊት ይመስላል። የአራተኛው የንስር ፊት ይመስላል። እነዚህ ከቀኝ ወደ ግራ በኩል ዙፋኑን ይሸከማሉ ይላል። ስለዚህ መልካም እንግዲህ የእኛን አምላክ ልክ እንደሱ አምላክ ስለመሰለ የሆነ ፊዚካል ቦዲ ያለው ከዛ እነኛ ደግሞ የሆነ ቦታ እንደዚህ ተሸክመውት የቆሙት መስሎት ነው። አራቱ እንስሶች የተባሉት እያንዳንዳቸው 6 ክንፎች አሏቸው ማለት ነው። ራዕየ ዮሐንስ ምዕራፍ 4 ከቁጥር 6 ጀምሮ እስከ 8 ብታነቡት ግልጽ ያደርግላቸዋል። 6 ክንፍ የሆነበት ምክንያት ምንድን ነው? ለምሳሌ አንዱ ከላይ ሲሆን ወደ ላይ ቢወጣ እግዚአብሔር አለ ነው። አንዱ በዚህ ሲሆን ወደዚህም እግዚአብሔር አለ ነው። ወደ ኋላ ቢሆን ወደ ኋላ እግዚአብሔር አለ ነው። ወደ ታይ ቢሆን ወደ ታችም አለ ነው። ወደ ላይም እግዚአብሔር አለ፣ ወደዚህም አለ፣ ወደዚህም አለ፣ ወደዚህም አለ። 6ቱ የሚያሳዩት ያንን ነው። መዝሙረ ዳዊት ምዕራፍ 139 ላይ ከቁጥር 8 ጀምሮ ወደ ሰማይ በወጣ አንተ በዚያ ነህ፣ ወደ ሲኦልም በወርድ በዚያ አለ፣ እንደ ንስር ንጋት ክንፍ ብወስድ እስከ ባህር መጨረሻም ብበር አንተ በዛለህ ይላል። 6ቱ ክንፎች ያንን የሚያመለክቱ ናቸው። ባይሆን አላህ ግን የሆነ ፊዚካል ቦዲ ያለው ስለሆነ እንደዚህ 8 መላእክቶች እንደተሸከሙት ሱራ 69 ላይ 17ኛዋ ላይ መላእክትም በጫፎቻቸው ላይ ይሆናሉ፣ የጌታህንም አርሽ በዚያ ቀን 8 መላእክቶች ከበላያቸው ይሸከማሉ ይላል። የአላህን አርሽ 8 መላእክቶች እንደዚህ የሚሸከሙት ነው። የእኛ ግን እነኚህ መላእክቶች የተባሉት ወይም ደግሞ 4ቱ እንስሶች 6 ክንፍ ያላቸው ሲሆኑ በየትኛውም ቦታ ቢወከል አምላክ በሁሉ የሞላ መሆኑን የሚያሳይ ነው። ዛሬ ማታ በዚህ ዙሪያ ስለምንገባ ብቅ በሉ። አላህዬ ምን ጉድ ነው ያመጣብን? አረ ያ ረቢ ምን ጉድ ነው የመጣብን? እኔ የምለው እስቲ የትኛው ቁጭ ያለው ጡቷ ወይስ ቀሚሷን ያጨናነቀው ዳሌዋ አማለሁ ነው የነገ ተስፋዋን እንድታጨልም ያደረገክ? ምኗ? አረ የሰው ያለ ረላላህ ብላችሁ አረ ምን ጉድ ነው? ምንድነው እነዚህን ፈቶ ይለቀቀብን ወገን? አረ ምን ጉድ ነው የመጣብን ላላህ ብላችሁ እስኪ ምኗ? ስንት እህቶች እኮ አሉ ትዳርን የሚፈልጉ ስትርን የሚፈልጉ እነሱን ትቶ ህፃናት ላይ እንዲህ የሚያረጋችሁ ምንድነው? አረ አላህ ምን ጉድ ነው ያመጣብን? አረ ምንድን ግብረ ስጋ ግንኙነት የምታደርጉ ትክክል ናት እኮ ባይዘው እኛም ይሄንን እኔ ይሄ ነገር ባይዘው ሐቁ ልንገርሽ ይሄ ነገር በጣም ብዙ ጊዜ ውስጥ ያድሯል። የዛሬ አመትም ትንሽ አንስቼ ነበር። አረቴ ምናምን ብሎ ተጫጫሁብኝ እንጂ ትልቅ ሰው ህፃን ልጅ የለውም እንደሱ የራሱ ህፃን ልጆች እያሉ የ9 ዓመት ልጅ እሸት ልጅ ገና እስከምትታመም ድረስ በዚህ ዙሪያ የሆነ ታሪክ ልንገርሽ። ነብዩ መሐመድ ታሪክ ነው አይደል እያወራን ያለ ነው። ስለዚህ ነብዩ መሐመድ እሳቸው በ54 ዓመት ሆኖ የ9 ዓመት ልጅ ግብረ ስጋ ግንኙነት ሲያደርጉ ልጃቸውን ፋጥማን ግን እንደውም ትልቅ ሴት ናትና ለጋብቻ ሲጠየቁ ልጅ ያልደረሰችው ብሎ ከልክሎ ነበረ። ልጅ ያልደረሰችው ብሎ ከልክሎ እንዳውም እሷ ከምንም በላይ ከፈለገ እንግዳ ጋር ቢኖር እሷ ስትመጣ ብድግ ብሎ ግንባራን ይስማታል። እንደዛ አይነት ነገር ነው የሰማው።
የራሴ ልጅ ምንድነሽ? ሰው ልጅ የራሱ ልጅ በሚወዱን አን ነው የሰው ልጅ ማክበር ያለብን። ብዙ ኡስታዞች አሉ እኔ የተነሱ ስልክ ቁጥር ምናምን ያኔ እንደዛ ቀውጤ ከተማውን በማረግበት ሰዓት ሽማግሌ ተልኮብኝ አቁሚ ይሄ ነገር ካንቺ አይጠበቅ ምናምን ተብዬ ነበር። በእነኚህ ሁለት ሙስሊም እህቶቻችን መካከል ሁለት መሰረታዊ ልዩነት አለ። የመጀመሪያዋ ቁርአኗንም ሐዲሷንም የነብዩን ሱና ምንም የምታውቀው ነገር የለም። ስለዚህ ህፃናት እንዴት ነው እሱ ወንዶች የምታገቡ የምትገናኙት ገና ጡታቸው ጉች ጉች ያላለ እያለች አምረራ እየተቃወመች ነው። ይህንን ያልኩት ሐዲሷን ስለማታቅ ነው። ሐዲሷን ብታቅ ኖሮ ነብዩዋ በ56 ዓመቱ የ6 ዓመት ህፃን ልጅ እንዳገባ ይህንን ብታነብ ኖሮ ምን ዋጓብቷችሁ ነው እያለች እንደዚህ አትናገርም ነበር። ሱናን አቢ ዳውድ አንድ ላይ እንዲህ ይላል ናሬትድ አይሻ እንደተረከችው the messenger of Allah married me when I was 7 years old ያላ መልእክተኛ በ7 ዓመት ያገቡኝ። the narrator ሱሌይማን said or 6 years ተራኪው ሱሌይማን ምን ይላል? ወይንም በ6 ዓመቷ he had intercourse with me when I was 9 years old በ9 ዓመቴ ላይ ግብረ ስጋ ግንኙነት ፈጸመብኝ ትላለች ህፃኗ አይሻ። አንቺ እንዳልሻት ገና ጉች ጉች ያለ ጡት እንኳን የማይኖራት ማለት ነው። እንግዲህ የ12 ዓመት ምናምን ህፃናት ግንኙነት ተደረጉ ስትባል ምን ዋጓግቷችሁ ነው እያለች አላህ ድረስልን እያለች ነው። አላህ ደግሞ ምን ይላል? ለአንቺ ጥያቄ አላህ ምን ብሎ ይመልሳል? በፍቺ ምዕራፍ ላይ ሱረት ተሪም 65ኛው ሱራ ማለት ነው 4ኛው አያ ላይ እንደዚህ ይላል እነዚያም ከሴቶቻቸው ካደፍ ያቋረጡ በኢዳቸው ህግ ብትጠራጠሩ ኢዳቸው 3 ወር ነው ይላል። ሴት ልጅ አደፍ ልታቋረጥ የምትችለው ከ40 ምናምን ዓመት በኋላ ነው። ሶስቷን አግብቶ ለመፍታት 3 ወር ጠብቁ ይላል። እነዚያም ገና አደፍን ያላዩት ኢዳቸው እንደዚሁ ነው ይላል። ምን ያላዩት? አደፍን ያላዩት ወር አበባ ማየት ያልጀመሩትም የ3 ዓመትም የ4 ዓመትም የ5 ዓመት ህፃን ልጅን አግብቶ ለመፍታት ኢዳ 3 ወር ጠብቁ ይላል። ይህንኛው ቁርአን ላይ ደግሞ ህፃናቶችንም ይላል። ህፃናቶችን ፔሬድ ማየት ያልጀመሩትን መፍታት ስትፈልጉ 3 ወር ጠብቁ። የእርግዝና ባለቤቶች እርግዝናቸውን መውለድ ነው ይላል። የመጀመሪያዋ ልጅ ይሄንን ቁርአንና ሐዲሷን ስለማጣ ነው። ሁለተኛዋ ልጅ ግን ሐዲሷን ታውቃለች፣ የነብዩን ሱና ታውቃለች፣ ህፃን ልጅ በሽምግልናው እንዳገባ ታውቃለች። ነገር ግን ከዚህ በፊትም አንስቼ ይህንን ሐሳብ ተቃውሜ ረፊ አቁሚ ብለው ተቆጥተው ነው የተውኩት በሚል በሼም ትክክል እንዳልሆነ እያወቀች እስልምና ውስጥ የተቀመጠች ነች። በጣም በሚያሳዝን ሁኔታ እህታችን ከእንደዚህ አይነት አይምሮሽ ከማይፈቅደው ከእስልምና እንድትወጪ ጥሪ እናቀርብልሻለን ማለት ነው። እንዴት ሽማግሌ የሆነው ህፃን ልጅን እንደዚህ ያደርጋል? ልጅ የለውም ወይ ላልሽው ልጅ አለችው። ልጁን ግን ከ15 ዓመት እስከ 18 19 ዓመት የሚሆናትን ልጁን ለ40 ዓመት ሰው አልድርም ህፃን ነች ብሏል። እሱ በ56 ዓመቱ የ6 ዓመት ያገባል። ከ15 ዓመት እስከ 19 ዓመት የሚሆናትን ልጁን ግን ሲጠየቅ አልድርም ያለ ዕድሜ አልድርም ብሎ እምቢ ያለ ነው። ከራስሽ ኡስታዝ ስሚው። ከ15 እስከ 18 ዓመቷ እንደነበረች ማን ያስቀምጣል? ኢብኑ ሳድ ያስቀምጣል። ስለዚህ በእድሜ ደረጃ ማንን ትበልጣለች? አይሻን ትበልጣለች። በእድሜ ደረጃ እንደምትበልጣት በጣም እሙን የሆነ ነው። በጣም ግልጽ የሆነ ነገር ነው። ታዲያ አላህ መልእክተኛ ሺስ ያንግ ማለታቸው ወይ ልጅ ናት ማለታቸው ስለምንድን ነው ከተባለ ከአቡበከርና ከዑመር እድሜ አንጻር ነው። ሁለት አይነት መልሶች አሉ። ሁለት አይነት አንድምታዎች አሉ። የመጀመሪያው ምንድን ነው? አሊ ሲጠይቃቸው ለምን ነበር የሰጡት ታውቃለህ? አሊ ሲጠይቃቸው ለምንድን ነው የሰጡት ስንል ኢቨን እጅግ በጣም ተቀራራቢ እድሜ፣ እሱ በሀያዎቹ ውስጥ ያለ ሰው ነበረ፣ እሷ ደግሞ በ10ዎቹ ውስጥ ነበረች። ማን? ፋጢማ። ሌሎቹን ስንመለከት ግን ከዚያም ያለፉ ናቸው። ስለዚህ ያንግ ብሎ ያሏት ከማን እድሜ አንጻር ነው? ከሰዎቹ እድሜ አንጻር ነው እንጂ እሷ ስላልደረሰች አይደለም። ታፍሩበታላችሁ። ባይዘ መሐመድን በጣም ነው የምትሸማቀቁበት። ዊ ነው ዳት መሐመድ የሚያሸማቅቃችሁ። አሁን ላይ ቲክቶኩን እያደረግነው ያለነው ምንድን ነው? ሙሐመድ የሚለውን ስም በራሱ መስማት የሚያሳቅቅ የሚያሳፍር እንዲሆን እናደርገዋለን። ገና
ዛሬ ሙሐመድ ነገ ሙሐመድ አሁን ሙሐመድ ኋላ ሙሐመድ ማሸ ሙሐመድ ነገ ሙሐመድ። ሰላም እንዴት ናችሁ? ሰሞኑን በቲክቶክ ከጠፋን በኋላ እነኚህን ቪዲዮዎች ወይም ሙሐመድን ታፍሩበታላችሁ የሚለውን ንግግሬን ትሬንድ አድርገውት በጣም በርካቶች ቪዲዮ እየሰሩብኝ ነው። እውነት ነው፣ ታፍሩበታላችሁ፣ ትሸማቀቁበታላችሁ። ስለምታፍሩበትም ነው ደጋግመን ውይይት ጥሪ ያቀርበንላችሁ የሸሻችሁት። በክርስቶስ አምላክነት ላይ ለዘመናት ውይይት ተደርጓል። በመጽሐፍ ቅዱስ ላይ ለዘመናት ውይይት ተደርጓል። እስቲ አንድ ውይይት በነብያችሁ ላይ ይደረግ ተብላችሁ ኡስታዞቻችሁ አናደርግም ያሉት ፈርተው ነው። ዩቲ አይነው አንቺ ምንም ስለማታቂ ነው ይሄንን ኬዝ ይመስለኛል ቪዲዮ የሰራሹ። ሚያውቁት ግን ነብያችሁ እንደሚያሸማቅቅ እንደሚያሳፍር፣ አስተምሮቱ ልምምዱ እያንዳንዱ የሚያሸማቅቅ ነው። አይደለም የሚል ካለ ይኸው አሁንም ኦፕን ቻሌንጅ አደርጋለሁ። በተለይም ኡስታዝ ካሊድ የሰራኸው ቪዲዮን ተመልክቼዋለሁኝ፣ ያስተላለፍከውን ጥሪም አይቼዋለሁኝ። ከውይይት ጋር በተያያዘ ቲክቶክ ላይ ለሚሰራው የተናገርካቸውን ሰምቼዋለሁ። ሰው ሼር አድርገውልኝ ነበረ ዘመዶችህ። ስለዚህ ለምን ውይይት ጥሪውን አንተ አትቀበልም? የውይይት ጥሪውን ነብያችሁ እውነት ሮል ሞዴል ይሆናልን? አንተ የምታወራው እንዳለ መጽሐፍ ቁርአንህ ላይ የሌለ ሐዲስ ላይ የሌለ ለሰዎች እንዲስማማ አድርገህ የምንነግረው ነገር ውሸት እንደሆነ ያውቃለሁ። ለማያውቁ ቁርአን ላይ ያለ ነብይህ እንደዛ አስተማረ ስለሚመስላቸው ልሸውት ትችላለህ። እንደዛ በማድረግ ነው ህዝቡን የያዛችሁት በመከላከል እንደዛ ነገር ስለሆነ እኛ የምንናገረው እውነት መሆኑን እኛ ስለምና ኮንፊደንስ ኖሮን ያው ጥሪ እናቀርባለን። ደፍራችሁ ግን አመጡ። ኡስታዝ ካሊድ ድጋሚ ጥሪ ያቀርብላለሁ። መወያየት እንችላለን። እሱ ማይመጣ ከሆነ ደግሞ ሌሎች ኤኒ ኡስታዝ ኤኒ ሼክ ነብያችንን አናፍርበትም እንወያያለን ለሚል በሬ ክፍት ነው። በኮስት ዲቤት ማድረግ እንችላለን። ምናልባት በየቀኑ ሚስቱን እንደሚያሰልማት ሙስሊሞችን እንደሚያሰልመው ኡስታዝ ቤቴ መጣችሁ ጠይቁኝ ምናምን ማይል ኡስታዝ መጥቶ ከኔ ጋር በኮንፊደንስ የሚወያይ ካለ በኮስት አም ሬዲ። ዩቲ እንደውም ለአንቺ ሌላ አድቫንቴጅ ልስጥሽ። ቤትሽን ክፈቺ፣ የፈለግሽውን ኡስታዝ ጥሪ። አንቺ ቤት መጥቼ መወያየት እችላለሁ። አንቺ ቤት መጥቼ አንቺን ለማዳን ስል አንቺንና አንቺን ዙሪያ ያሉትን ለማዳን ስል ሙስሊም መሆንሽን በአቅም አንቺ ቤት መጥቼ ግን እወያያለሁ። አንቺ ቤት መጥቼ የፈለግሽውን ኡስታዝ አንቺ በአንቺ ቤት ውስጥ አንቺ እየተቆጣጠርሽ እወያያለሁ። አንድ ኡስታዝ አይደለም ገዝቱ የሚችለው 9 ሰው ነው አይደል? 8 ኡስታዞችን ደርድረሽ ብቻዬን ሆኜ እኔ መጥቼ እወያያለሁ። አንቺ ቤት ውስጥ ብቻዬን መጥቼ ሙሐመድ ለሰዎች አርያ ምሳሌ ይሆናልን መወያየት እችላለሁ። ሙሐመድ ብቻውን መቆም አይችልም የሚሉ ከሆነ አብዝተው ቅዱስ ጳውሎስን ስለሚወቅሱትና ሐሰተኛ ነው ብለው ስለሚሉ ቅዱስ ጳውሎስን መደረብ እንችላለን። ሐዋርያው ቅዱስ ጳውሎስ ወይንስ ሙሐመድ ነው ለሰዎች አርያ ምሳሌ የሚሆን? ማንኛው ነው አሸማቃቂ አስተምሮን ያስተማረው? ልምምድ ቆሻሻ ልምምድ ያለው ማንኛው ነው? መወያየት እንችላለን። ዩቲ 100% እርግጠኛ ሆኜ እነግርሻለሁ፣ አንዱ ኡስታዝ አይቀበልም። ይሄ ምልክት ይሆንሻል ተስልምና ለመውጣት። ለአንቺ ብቻ ሳይሆን በአንቺ ዙሪያ ላሉ ይህን መልእክት አስቀምጣለሁ። ምን አንዱ ኡስታዝ በነብዩ ላይ ደፍሮ አይወያይም። አንዱ ኡስታዝ አይወያይም። ነብዩ ለሰዎች አርያ ምሳሌ ይሆናል ብሎ ብቻውን አቁሞ መወያየት የሚችል የለም። ጳውሎስን ደርቤለት የሚወያይ የለም። አምሹር ያፍሩበታል፣ ምክንያቱም ይሸማቀቁበታል። ዛሬ ማታ ከምሽቱ 3 ሰዓት ላይ እንገናኝ። በየቀኑ ሙስሊሞችን እንደማስለም ክርስቲያኖች ፊት መጥቶ መወያየት ወኔ ይጠይቃል።